በግብጽ ቆይታ ያደረጉት ኢሳያስ አፈወርቂ ወደ ሀገራቸው ተመልሰዋል። በግብጽ ቆይታቸው ከግብጽ መገናኛ ብዙሃን ጋር ቆይታ አድርገዋል። በቃለ ምልልሳቸውም ስለ ኢትዮጵያ፣ ሶማሊያና ደቡብ ሱዳን የተናገሩት ነገር የዓለም አቀፍ ሚዲያን አነጋጋሪ አድርጓል። በዝርዝር እንመጣበታለን። በሌላ በኩል አስገራሚ ዜና ከወደ ኒውዮርክ ተሰምቷል። ለኒውዮርክ ከንቲባነት ሲወዳደር የነበረው ዞሪክ መንዴ የተባለው ግለሰብ ከተመረጠ የአሜሪካው ፕሬዝዳንት ለኒውዮርክ በጀት አልሰጥም ማለታቸው ተሰምቷል። ይህ የሆነው ግለሰቡ ፍልስጤምን ስለሚደግፍና በንግግሩ እኔ ከንቲባ ሆኜ ከተመረጥኩኝ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመጡ አስራቸዋለሁ በሚለው ንግግሩ ነበረ። ነገር ግን ይህ ግለሰብ በሰፊ ልዩነት ለኒውዮርክ ከንቲባነት ተመርጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን አይነት እርምጃ ይወስዱ ይሆን? አብራችሁን ቆዩ። በዝርዝር የምንመጣበት ጉዳይ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርሳችሁ የደወል ምልክቷን ተጫኑ። በግብጽ ቆይታ ያደረጉት ኢሳያስ አፈወርቂ ወደ ሀገራቸው ተመልሰዋል። በግብጽ ቆይታቸው ከግብጽ መገናኛ ብዙሃን ጋር ቆይታ አድርገዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ደጅ መጥናት የተባለለትን ጉብኝት ጨርሰው ወደ ሀገራቸው ተመልሰዋል። በተለይም ከግብጽ የጦር ድጋፍ ለማግኘት ያደረጉት ነው እየተባለ ነው። የግብጽ የውጭ ጉዳይ ሚኒስትር እንደተናገሩት በኤርትራና በግብጽ መካከል ሁለትዮሽ ንግግር እየተደረገ ነው። በተለይም በቀጠናዊ ጉዳዮችና በቀይ ባህርን በተመለከተ ሰፊ ንግግር አድርገዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ጋር ያደረጉት ቃለ ምልልስ በቀጠናዊ ሀገራት የውስጥ ችግር ለመተንተንና ሰፊ ማብራሪያ በመስጠት ላይ ተገኝተዋል። በንግግራቸውም እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮችን በቀላሉ ወደ ቀጠናዊና ዓለም አቀፋዊ ችግር እንደሚቀይሩት አስረድተዋል። ወደ ኢትዮጵያ ስንመጣ ላለፉት 30 ዓመታት ያየነውን ሁኔታ የብሔር ክፍፍልና አለመረጋጋትን ስንመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጠናውና ዓለም አቀፍ ማህበረሰብ ችግር ይሆናል ሲሉ ተናግረዋል። አክለውም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን የእርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆኖ እንደማይቀር ገልጸዋል። በመጨረሻም ፕሬዝዳንት ኢሳያስ የቀጠናዊ ሀገራት ሰላምና ጸጥታን ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባ አጽንኦት ሰጥተው ተናግረዋል። ፕሬዝዳንቱ በትናንትና ቃለ መጠይቃቸው የሚናገሩት ሁሉ ሲጠፋባቸው ተስተውሏል። ከወትሮ በተለየ መደናገጥ ውስጥ ሆነው ታይተዋል። የዩቲዩብ ተከታታዮቻችን ለዕለቱ የነበሩን ዘገባዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ